ናችሁ? ለዛሬው ጥልቀት ላለው ውይይታችን ዝግጁ ናችሁ? ዛሬ የምንመረምረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንክሳር መሰረት በህዳር ወር በሰባተኛው ቀን ስለሚዘከሩ ቅዱሳን ነው። አዎ፣ ህዳር 7 ብዙ ታሪኮች የሚነሱበት ልዩ ቀን ነው። መሰረታዊ መረጃችንም የዕለቱ የስንክሳር ንባብ ነው። ከዚያ ነው የምነሳው። ልክ ነው። ዋናው ምንጫችን እሱ ነው። እና ዓላማችን ደግሞ ከእነዚህ በርካታ ታሪኮች ውስጥ ጥቂቶቹን መርጠን የህይወት ጉዞአቸውን፣ ያጋጠማቸውን ፈተና እና ደግሞ ያስገኙትን መንፈሳዊ ትሩፋት መፈተሽ ነው። ጥሩ ሐሳብ ነው። የተለያዩ ገጽታዎች አላቸው። በተለይ በአንድ ቀን ብቻ ይህን ያህል የተለያየ የቅድስናና የሰማዕትነት ገጽታዎችን ማየቴ በራሱ ያው ትልቅ ነገር ነው። እውነት ነው። በጣም ያስገርም ነው። እስኪ እንግዲያውስ እነዚህን ታሪኮች እንመርምር። ከመጀመሪያው እንጀምር አይደል? ከግብፃዊው ቅዱስ ጊዮርጊስ። እሺ እንጀምር። የልደቱ ሁኔታ በራሱ ልዩ ነው ይባላል። አባቱ ልጅ አልነበረውም። እናም በጣም ተከፍቶ ሊቀ ሰማዕታት የቅዱስ ጊዮርጊስን የቅዳሴ ቤቱን በዓል ለማክበር ህዳር 7 ህዳር 7 ወደ ቤተ ክርስቲያን ሄዶ ይማጸናል። በልመና ማለት ነው። በዚህ ምክንያት ሚስቱ ጸንሳ ወንድ ልጅ እንደወለደች እና ስሙንም ጊዮርጊስ እንዳለው ስንክሳሩ ይናገራል። ይሄ እንዴት የሚያስደንቅ ነው! የአንድ በዓል ቀን ልመና እንዲህ አይነት ምላሽ ማግኘቱ። እውነትም የልደቱ ታሪክ በራሱ ተአምራዊ ዳራ አለው እና ይሄ ደግሞ ያው ስም የመህርህ በግብር የሚለውን የድሮ አባባል ያስታውሰናል። ስም ወደ ተግባር ይመራል እንዲሉ ልክ እንደ ታላቁ ሰማዕት ስሙ እንደተጠራለት ይህኛውም ጊዮርጊስ በጠንካራ መንፈሳዊ ሕይወት ነው የኖረው። ምን አይነት ሕይወት ነበረው? ምንጮቹ እንደሚጠቅሱት በንጽህና፣ በጾም፣ በጸሎትና ለነዳያን በመራራት የተመላ ሕይወት ነበረው። ለነዳያንም በመራራት ጭምር? ከስሙ ጋር የተስማማ አኗኗር ነበረው ማለት ይቻላል። ይህ መልካም ጭምር ግን ያው ያልተጠበቀ መታጠፊያ አጋጥሟል። ወላጆቹ ከዚህ ዓለም በሞት ሲለዩ ከዚያ በኋላ ነው ታሪኩ የሚቀየረው። የሚኖረው ከእህቱና ከባሏ ከአርማኒዮስ ጋር ይሆናል። አርማኒዮስ ደግሞ የከተማው መኮንን ነበረ። ትልቅ ሰው ነበር ማለት ነው። ነገር ግን ጣዖት አምላኪና እጅግ ጨካኝ መሆኑ ነው ዋናው የችግሩ መንስኤ የሚሆነው። እዚህ ላይ ነው እንግዲህ ያው የሃይማኖት ልዩነት ግጭቱን የወለደው። ቅዱስ ጊዮርጊስ የመኮንኑን ልጅ ማለትም የእህቱ ባል የሆነውን የአርማኒዮስን ልጅ የራሱን የእህቱ ባል ልጅ እሷን ይዟት ወደ በረሃ ይወጣል። እዚያም የታላቁ የደብረ ቁስቋም ገዳም መነኮሳትን ዝማሬ ያሰማታል። የክርስትናንም ትምህርት ያስተምራታል ለጣዖት አምላኪው ልጅ። እና አባቴው መኮንኑ አርማኒዮስ ይህን ሲሰማ በቃ በቁጣ ሊገነፍል እንደሚችል መገመት አይዳገትም። በጣም ነው የሚናደደው። የራሱ ልጅ እርሱ በማያምነበት መንገድ ስትመራ መስማት ያው ከፍተኛ ንዴት የቀሰቀበት ይመስላል። የመጨረሻው ምዕራፍ ደግሞ በጣም አሳዛኝ ነው። መኮንኑ በብስጭት ተነሳስቶ ሁለቱንም ቅዱስ ጊዮርጊስንም ሆነ የገዛ ልጁንም የገዛ ልጁን በአደባባይ አንገታቸውን በሰይፍ አስቆረጣቸው። አሳዛኝ ነው። ስንክሳሩ እንደሚዘክረው ሁለቱም የሰማዕትነትን አክሊል በክብር ተቀዳጅተዋል። ይህ የአባት ጭካኔ ግን በእውነቱ የሚዘገንን ነው። በእርግጥም አስደናች ፍጻሜ ነው። ግን ያው በቤተ ክርስቲያን አስተምህሮ ይህ የሰማዕትነት ሞት እንደ ክብር ነው የሚታየው። ልክ ነው። እዚህ ላይ የሚነሳው ጥያቄ አንድ ሰው ለእምነቱ እስከ ምን ድረስ ዋጋ ለመክፈል ይዘጋጃል? የአርማኒዮስ ልጅስ ብትሆን በአጭር ጊዜ የሰማቸው ትምህርት እንዴት እንዲህ አይነት ጽናት ሊሰጣት ቻለ? እውነት ነው። ያቺ ልጅ እነዚህ የታሪኩ ጥልቀት ውስጥ ያሉ ነጥቦች ናቸው። ትክክል ነው። የልጅቷ ፈጣን የእምነት ጽናት በእርግጥም ትኩረት የሚስብ ነው። ከዚህ አሳዛኝ ግን ደግሞ አስተማሪ ታሪክ በመቀጠል እስኪ ወደ ሌሎች የዕለቱ መታሰቢያዎች እንሸጋገር። ቅዱሳን ዘኖቢስና ዘኖቢያ። የእናትና ልጅ ታሪክ። እነዚህ እናትና ልጅ ናቸው። እናቱ ዘኖቢያ፣ ልጁ ዘኖቢስ። የትውልድ ቦታቸው ተቤስ የምትባል የግብጽ ከተማ እንደሆነ ተገልጿል። ግብጽ ውስጥ ናት እሷ። በዘመነ ሰማዕታት ያሳዩት ጽናትና የተደረጉላቸው ተአምራት እንደ ብሩህ ኮከብ የሚቆጠር ነው ይላል ምንጩ። በጣም ጠንካሮች እንደነበሩ ነው። እና ከ5 ጊዜ በላይ ከሞት ወጥመድ ማምለጣቸው ደግሞ ታሪካቸውን የበለጠ ድንቅ ያደርጋል። የእነዚህ እናትና ልጅ ታሪክ የጽናትና የተአምራት ማሳያ ነው።
ክርስቶስን አንክድም፣ ከፍቅሩ አንለይም በማለታቸው ብቻ የተቀበሉት መከራ እጅግ ዘግናኝ ነበር። ምን አይነት መከራ ነው? ምንጮቹ በዝርዝር ያስቀምጡታል። በጣም የሚዘገንን እና ደረጃ በደረጃ እየከፋ የሄደ ስቃይ ነው የተፈራረቀባቸው። እስኪ ንገረን ጥቂቶቹን። መጀመሪያ ልብሳቸውን ገፈፈው በአየር ላይ ሰቅለው ደማቸው እስኪፈስ ገርፏቸዋል። እናትና ልጅን? አዎ። ከዚያም በእንጨት መስቀል ላይ በአደባባይ ቸንክሮ ሰቅሏቸዋል። ወይኔ! ከዚህም አልፎ ሹል ችንካሮች በተተከሉባቸው ወንበሮች ላይ በግድ እንዲቀመጡ አድርጓቸዋል። አሰቃቂ ነው። እና እነዚህን ሁሉ በአምላካዊ ረድኤት ተርፈዋል። ይህ ሁሉ መከራ በአንድ ቤተሰብ በእናትና ልጅ ላይ መድረሱ በራሱ ልብ ይሰብራል። እናቴው የልጇን እያየች ልጁም የእናቱን እያየ ለመገመትም በጣም ይከብዳል። ፈተናው በዚህም አላቆመም። ጥልቅ ጉድጓድ ተቆፍሮ በውስጡ እሳት አንድደው ወደዚያ ውስጥ ጨምሯቸዋል። እሳት ውስጥ? አዎ። ነገር ግን ቅዱስ መልአክ ወርዶ እሳቱን እንዳጠፋላቸው ስንክሳሩ ይናገራል። ተአምር ማለት ነው። ሌላ ጊዜ ደግሞ በጣም በሚግላ እሳት ቤት፣ ምናልባት እንደ ውሽባ ቤት ባለ ቦታ ውስጥ ዘግቶባቸዋል። ከዚህም በሕይወት መውጣታቸው ተገልጿል። ከእሳቱንም ድነዋል። አዎ። እዚህ ላይ ትልቁ ነጥብ የመከራው አይነትና መጠን እየተቀያየረ መምጣቱና እነሱ ግን በሁሉም ውስጥ በእምነታቸው መጽናታቸው ነው። መጽናታቸው ብቻ ሳይሆን በአምላካቸው መታደግ መቻላቸው። በትክክል መታደግ መቻላቸው። ይህ ብቻ አይደለም። ስለ ክብራቸውና ስለ ተደረገላቸው መለኮታዊ ጣልቃ ገብነት የተገለጸ ነገርም አለ። ምንድነው እሱ? ቅዱስ መልአክ ወርዶ እነሱን ሲያከብራቸው፣ በአንጻሩ ደግሞ መኮንኑን እንዴት እንዳዋረደው ይናገራል። መኮንኑን? አዎ። ለምሳሌ የራሱን ዙፋን አሸክሞ በአደባባይ እንዲዞር እንዳደረገው። የገዛ ዙፋኑን? አዎ። ሌላ ጊዜ ደግሞ ትልቅ ጋን ተሸክሞ ከሰማዕታቱ ኋላ እንዲከተል እንዳስገደደው ተጽፏል። ጉድ እኮ ነው። እና እነዚህ ተአምራት ሌሎች ብዙ ሰዎች ክርስትናን እንዲቀበሉና ለሰማዕትነት እንዲበቁ ምክንያት እንደሆናቸውም ይገልጻል። ይሄ በጣም ወሳኝ ነጥብ ነው። የተአምራቱ ዓላማ ሰማዕታቱን ማዳን ብቻ ሳይሆን ማለቴ ለሌሎችም የእምነት ማጠናከሪያ እና ማስረጃ መሆኑን ያሳያል። ልክ ነው፣ ምስክርነት ነው። በመጨረሻ ግን በዚህች ዕለት እናትና ልጅ በሰይፍ አንገታቸውን ተቃልተዋል። በቃ በመጨረሻ ሰማዕት ሆነው። አዎ። የሚገርመው ነገር ልክ ሲገደሉ ኃይለኛ መብረቅ ወርዶ 54 አሕዛብን እንደገደለና 54 ሰው። አዎ። ይህም መኮንኑን አስደንግጦት በክርስቶስ እንዲያምን እንዳደረገው ይነገራል። የመጨረሻው ተአምር ደግሞ ገዳያቸውን ወደ እምነት መመለሱ ነው። ይህ ታሪክ ለእምነት የሚከፈልን መስዋዕትነት ጥግ እና በመከራ ውስጥ የሚገኝ ድል ያው በግልጽ ያሳያል። በትክክል ይህ ታሪክ ስለ እምነት ጥንካሬና በፈተና ጊዜ ስለሚኖረው መገለጥ ጥልቅ ጥያቄዎችን እንድናነሳ ያደርገናል። መከራ እምነትን ያጠፋል ወይስ ያጠነክራል? ጥሩ ጥያቄ ነው። ተአምራትስ በእምነት ጉዞ ውስጥ ምን ሚና አላቸው? የእናትና ልጅ የጋራ መከራና የጋራ ድልስ ምን ያስተምረናል? እነዚህ ሁሉ ከታሪኩ የምንቀስማቸው ነጥቦች ናቸው። በጣም መልካም ነጥቦች ናቸው። አሁን ደግሞ እስኪ ፈጽሞ የተለየ የሕይወት መንገድ የተከተሉትን ሌላ የዕለቱን ቅዱስን መልከት። አባ ሚናስ ዘተመይ። እሺ፣ የአባ ሚናስ ታሪክ። የዚህ አባት ታሪክ የሚጀምረው በስርዓት ባለው ክርስቲያናዊ ጋብቻ ነው። ወላጆቹ ካስተማሩት በኋላ በተክሊል አጋቡት። የተለመደ አካሄድ ነው። አዎ። የሚደንቀው ግን ከጋብቻው በኋላ የሆነው ነው። ወደ ሙሽራይቱ ገብቶ እህቴ ሆይ ይህ ዓለም ኃላፊ ጠፊ ነውና ለምንስ ፈቃዳችንን ለሥጋችን ፈጽመን ለነፍሳችን አንኖርም? ነይ በድንግልና ጸንተን እንኑር ብሎ እንዳሳመናት ይነገራል። በጫጉላ ዌጅ ውስጥ? አዎ። እርሷም በደስታ እንደተቀበለችው ነው የሚነገረው። ይሄ በጋብቻ ውስጥ የተደረገ ስምምነት እጅግ ያልተለመደ ነው። አዎ። ይህ በእርግጥም ልዩና ብዙ ጊዜ የማንሰማው የቅድስና መንገድ ነው። በጋብቻ ተወስነው ሳለ ቅድስናን መረጡ። እንዴት ነበር የሚኖሩት ታዲያ? ምንጩ እንደሚለው ለብዙ ዓመታት አብረው ሲኖሩ በቀን ተገናኝተው ስራቸውን ይሰራሉ፣ እንግዳ ይቀበላሉ፣ በጎ ስራ ይሰራሉ። እንደ ማንኛውም ባልና ሚስት። እንደ ማንኛውም ባልና ሚስት። ሲመሽ ግን ወንድ በክፍሉ ሴት በክፍሏ ሆኖ ወገባቸውን ታጥቀው ሌሊቱን ሙሉ በስግደትና በጸሎት ያሳልፉ ነበር። ሌሊቱን ሙሉ? አዎ። ይህ በትዳር ማዕቀፍ ውስጥ ሆኖ ከፍተኛ መንፈሳዊ ተጋድሎ ማድረግ እንደሚቻል ያሳያል። ይሄ አካሄድ በራሱ የጋብቻን ምንነት ጥያቄ ውስጥ የሚከት ይመስለኛል። ጋብቻ በራሱ ቅዱስ ሆኖ ሳለ
እነሱ ግን ከዚያም በላይ የሆነ መንፈሳዊ ደረጃን ፈለጉ። ልክ ነው። ልዩ ምርጫ ነው። ከዓመታት በኋላ ግን ይህ አብሮ መኖሩም አብቅቶ ሚስቱን አስፈቅዶ ወደ ገዳም ወደ በረሃ እንደገባ ይናገራል። ልክ ነው። ከዚያ በኋላ በበረሃ በብሕትውና ከተጋደለ በኋላ እግዚአብሔር ለከፍተኛ አገልግሎት እንደመረጠው ይነገራል። ምን አይነት አገልግሎት? ተመዬ በምትባል የግብፅ አውራጃ ላይ ጵጵስና እንደተሾመ ይነገራል። ይህም ሌላ የሕይወቱ ማራፍ ነው። ከምንኩስና ወደ ጵጵስና? አዎ። በመጀመሪያ በትዳር ውስጥ በልዩ ቅድስና መኖር፣ ቀጥሎ በምንኩስና በብቸኝነት መጋደል፣ በመጨረሻም በቤተ ክርስቲያን መሪነት በጵጵስና ሕዝብን ማገልገል። 3 ተለያዩ ደረጃዎች። አዎ። ይህንን ስናየው አንድ ሰው በሕይወት ዘመኑ ሊያልፍባቸው የሚችሉ የተለያዩ የመንፈሳዊ ጥሪ ደረጃዎችን ያሳያናል። እግዚአብሔር ሰዎችን በተለያየ መንገድና ለተለያየ አገልግሎት እንደሚጠራቸው ከዚህ ታሪክ እንማራለን። ቅዱስ ጊዮርጊስ እስክንድርያዊ፣ የእምነት መስፋፋትና ሰማዕትነት፣ የዘኖቢስና ዘኖቢያ፣ የቤተሰብ ጽናትና ተአምራት እና የአባ ሚናስ፣ የልዩ የትዳር ቅድስና፣ መንኩስናና አመራር። እነዚህ ሁሉ እጅግ ተለያዩ የእምነት መገለጫዎችን አሳይተውናል። ነገር ግን የኅዳር 7 መታሰቢያ በዚህ ብቻ አያበቃም አይደል? በፍጹም። ስንክሳሩ ሌሎች በርካታ ቅዱሳንና ክስተቶችን ይጠቅሳል። ዝርዝሩ ሰፊ ነው። ለምሳሌ የሊቀ ሰማዕታት የቅዱስ ጊዮርጊስ ቅዳሴ ቤት ያው ቤተ ክርስቲያን መታሰቢያ በዓል መሆኑ ይገለጻል። ይህም ከመጀመሪያው ታሪካችን ጋር ይገናኛል። አዎ፣ ከአባቱ ልመና ጋር። ልክ ነው። በተጨማሪም ቅዱሳን መርቆሪዎስና ዮሐንስ የተባሉ ጻድቃንና ሰማዕት እንዲሁም አባ ናሐሮ የተባለ ሌላ ሰማዕት በዚሁ ዕለት ይታሰባሉ። ብዙ ናቸው። ወርሃዊ በዓላትም አሉ አበል በእያንዳንዱ ወር በሰባተኛው ቀን የሚከበሩት። ልክ ነው። እነሱም አሉ እንደ ስሉስ ቅዱስ፣ የአብ የወልድ የመንፈስ ቅዱስ አንድነትና ሦስትነት መታሰቢያ። አዎ። የአቡነ ጊዮርጊስ ዘጋስጫ ታላቁ ኢትዮጵያዊ ሊቅና ጻድቅ የሰዓታት ደራሺ ነት ነው። የአባ ሲኖዳ የባህታውያን ሁሉ አለቃ በመባል የሚታወቀው የአባ ዳንኤል ዘገዳ መሲሐት፣ የአባ ባውላ ገዳማዊ። ዝርዝሩ ረጅም ነው። አዎ። የቅዱስ አትናቴዎስ ሐዋርያዊ ለኦርቶዶክስ እምነት መሠረት የጣለው ሊቅ እና የቅዱስ አግናጤዎስ ምጠው ለአንበሶች የተጣለው ሰማዕት የመሳሰሉት ወርሃዊ መታሰቢያዎችም በዚሁ ዕለት ይከበራሉ። ይህ ሁሉ በአንድ ቀን በኅዳር 7 ቀን መታሰቡ የዚችን ዕለት መንፈሳዊ ክብደትና በቤተ ክርስቲያን ትውስታ ውስጥ ያላትን ቦታ ያሳያል። አንድ ቀን ብቻ ምን ያህል ታሪክና እምነት እንደያዘ ማሰብ በጣም ያስገርማል። በትክክል። እና ይህን ሁሉ ስናይ በመረጃ ውስጥ የተጠቀሰ አንድ የመጽሐፍ ቅዱስ ክፍል አእምሮዬ ላይ መጣ። የትኛው ክፍል? እነዚህን ተለያዩ ታሪኮች በአንድ ላይ ሊያጠቃልል የሚችል ይመስለኛል። ከዕብራውያን መልእክት ምዕራፍ 11 ከቁጥር 38 እስከ 38 ያለው ክፍል። አዎ፣ የእምነት አባቶች መከራ የሚናገረው። ልክ ነው። ይህ የእምነት አባቶች የተባሩትን መከራና ጽናት የሚዘረዝር ክፍል ነው። እስኪ ከነዚህ ታሪኮች አንጻር እንመልከተው። ክፍሉ የሚናገረው ስለነዚያ ሌሎቹ ግን የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደብደቡ፣ ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ ይላል። ይህ በቀጥታ የቅዱስ ጊዮርጊስን የዘኖቢስና የዘኖቢያን ታሪክ ያስታውሰናል። ድብደባ፣ እስራት፣ መገረፍ። አዎ። በመቀጠልም በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ገድለው ሞቱ ይላል። ይህ ደግሞ በእነ ዘኖቢስ ላይ የተፈጸመውን ጭካኔና በጊዮርጊስ ላይ የደረሰውን የሰይፍ ፍርድ ያንጸባርቃል። ልክ ነው። ከዚህም በላይ ሁሉን ያጡ፣ መከራን የተቀበሉ፣ የተጨነቁ፣ የበግና የፍየል ሌጦ ለብሶ ዞሩ። ልክ እንደ በረሃ አባቶች ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀብዘበዙ በማለት ይደምድማል። ይህ ደግሞ እንደ አባ ሚናስ ያሉትን በፈቃዳቸው ዓለምን ንቀው ወደ በረሃ የገቡትን አባቶች ተጋድሎ የሚያሳይ ይመስላል። በትክክል። ዋናው ነጥብ ለእምነት ሲባል ከባድ መከራን መቀበልና ይህን ዓለም እንደ ዋና መኖሪያ አለመቁጠር የክርስትና አንዱ መግለጫ መሆኑን ያሰምርበታል። ዓለም አልተገባቸውምና የሚለው ኃይለኛ አባባል ነው። ይህንን መጽሐፍ ቅዱሳዊ ክፍል ከዕለቱ የስንክሳር ንባብ ጋር ማገናኘቱ የታሪኮቹን ትርጉም የበለጠ ያጎላዋል። እንግዲህ ዛሬ የተመለከትናቸው እነዚህ ሁሉ ታሪኮች እጅግ ተለያዩ፣ ነገር ግን በአንድ የእምነት እና የጽናት ክር የተሳሰሩ ገጽታዎችን አሳይተውናል። ልክ ነው። ከልደት ተአምር ጀምሮ
በቤተሰብ ደረጃ የተከፈለ መስዋዕትነት፣ አስገራሚ ታምራትና ከመከራ መትረፍ፣ በትዳር ውስጥ የተገኘ ልዩ ቅድስና፣ የገዳም ተጋድሎ፣ የጵጵስና አገልግሎት እና በመጨረሻም የሰማይነት ክብር፣ እነዚህ ሁሉ በአንድ ቀን የሚታሰቡ መሆናቸው እውነትም አስገራሚ ነው። በእርግጥም በአንድ ቀን እንደ ህዳር 7 ባለ ዕለት ይህን ያህል የበዙና የተለያዩ መታሰቢያ ታሪኮች መኖራቸው በራሱ ትልቅ ትርጉም ይዟል። ምን አይነት ትርጉም አለው? ይህ የጋራ ትውስታ ኮሌክቲቭ ሜሞሪ የምንለው በአንድ ማህበረሰብ እምነትና ባህል ውስጥ ያለውን ወሳኝ ሚናን ያሳያል። እነዚህ ታሪኮች እንዲሁ የሚነገሉ ልብ ወለዶች አይደሉም፣ የማንነት መገለጫዎች ናቸው። ልክ ነው። የእምነት ጥልቀት ማሳያዎች ናቸው። እንዲሁም ለትውልድ የሚተላለፉ አርአያዎችና እሴቶች ናቸው። የቀደሙት ትውልዶች እነዚህን ታሪኮች ጠብቀው ማቆየታቸው በራሱ አንድ ዓላማ ነበረ። ይህ የጋራ ትውስታ ነጥብ በጣም ጠቃሚ ነው። እናም ከዚህ በመነሳት ምናልባት አንድ ጥያቄ ልናነሳ እንችላለን። እኛስ በምንኖርበት በዚህ ዘመን የእኞቹ ክስተቶች ወይም የሰዎች ታሪኮች ናቸው ከብዙ ዘመናት በኋላ ሊታወሱ የሚችሉት? ጥሩ ጥያቄ ነው። አስቸጋሪም ነው። አንድን ታሪክ ወይም አንድን ሰው ለትውስታና ለመታሰቢያነት ብቁ የሚያደርገው ምንድን ነው? ለእምነት፣ ለጽናት፣ ለሰብአዊነት፣ ለእውቀት ወይስ ለሌላ ነገር የምንሰጠው ዋጋ ነው ታሪኮችን የሚያቆየው? ለማሰብ የሚገፋፋ ጥያቄ ነው። በቀላሉ መልስ የሚገኝለት ባይሆኑም ስለ ታሪክና ትውስታ ፋይዳ እንዲሁም ስለ ራሳችን ዘመን እሴቶች እንድናስብ ሊገፋፋን ይችላል። በእርግጥም ትልቅና ወቅታዊ ማሰቢያ ነጥብ ነው። የዛሬውን ጥልቀት ያለው ውይይት በዚህ እናጠቃልላለን። ይህንን ትንታኔ አብራችሁን ስላደረጋችሁ ከልብ እናመሰግናለን። እኔም አመሰግናለሁ። ወስብሐት ለእግዚአብሔር።